አድርገውት ከዛ በኋላ ላይቀጥል ይችላል። ባህል የምንለው ግን ቅድም እንዳልኩት ስር የሰደደ ነው። እኛን ከቀደምቶቻችን ጋር ያስተሳሰረን ዛሬ በህይወት ያለንን ደግሞ ከወደፊቱ ትውልድ ጋር የሚያስተሳስር እንደው እንደምን ልንወስደው እንችላለን? ይሄ የሚያያይዘን ምንድነው? የማህበረሰቡ ነፍስ ሊባል ይችላል ባህል ማለት ነው። ምክንያቱም ማህበረሰብ በጋራ ነፍስ አይኖረውም፣ ግን ያን የሚያስተሳስረው ነገር እንደ ነፍስ ልንወስደው እንችላለን። ስለዚህ ባህል የምንለው ስር የሰደደ አኗኗራችንን እያንዳንዱ አስተሳሰባችንን ሁሉ የመቅረጽ አቅም አለው። ልማድ ግን እንደ ባህል ስር የሰደደ አይደለም። ለአጭር ጊዜ ቆይቶ ሊሻሻል በቀላሉ ሊሻሻል ሊጠፋ ይችላል። ያ ማለት ባህልም ይወለዳል፣ ያድጋል፣ ይስፋፋል። ሚንከባከበው ከሌለ ደግሞ ባህልም ሊከስም ሊጠፋ ይችላል። ይሄ ደግሞ በዓለም የተለያዩ ማህበረሰቦች ሲጠፉ አይተናል። ባህላቸው ሲረሳ ከታሪክ